فتش ياسر فتش ياسر عندي ولاد ብዙ አመታት አሳያቸዋለሁ። ዛሬ ስንት አመት ፋይዳ ማድረግ ብዬ ቴክስት አደረገው ሴዶ አፈበስኩ አያም ሲመጣ ዋንታ አረጋለሁ እግሬን ሳበባለሁ ማረጋጅ ግን በቀሉ እኔና ሴዶ አንድ ሰፈር እሺ ይተራል ሰው የሚያቀበት ቲክቶክ ብቻ ነውና የምታስተላልፈው መልእክት ካለ ስለ ውድድሩ ምን ተሰማ? ለበቀሉ ስም ሰጣት ምክር ነው። በቀሉ አለቀልኝ። እኔ የመጀመሪያ ቃሌ አልሐምዱሊላህ ረቢል ዓለሚን አላህ በመሰራት ነው ይገር ያመጣኝ ማለት ነው። አይቷ ብዙ ኢትዮጵያዊ ያቀኝ ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬ ነው። አልሐምዱሊላህ ኃይልም ጉልበትም ችሎታ ያለው ከዚህ ውጭ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችል ወደ በቀሉ ስንመጣ ደግሞ በቀሉ አለቀልኝ። ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያደረኳት እኔ ነኝ። ሰው ሲያስረካችሁ እኔ ነኝ ማለት ነው። ሐሳቡ ይቀየር። ቲክቶክ ላይ ብሎኬት ስንሰብር ፖሊስ እንሰስደበድብ ምን ማለት ነው? ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የት ሄዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። ማርሻል አርት እንዲያድግ ማለት ነው። እኛ
ይችላል። እንግሊዝኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ይሄን ነው እውቀት ያላቸው ሰዎች ናቸው። ዓለም ነገር ዛት ቢት ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊ እስቲ አውራና ሳይን በቀሉ አውራ በቀሉ እስቲ ያኔ እንጀምር በቀሉ ሴዶ የኢትዮጵያ ሕዝብ ሲቀልድ አያውቁም ብሎ ሰዓታችሁን ሲገልጽ ስማ ሴዶ እቺ 3 ወር ነው ለኔ ፋይት ፒተር ሲያደርግ የነበረው። አንተንም ዋጋን አስከበርኩልህ። አብረን ወይቲንግ ፎር ዲስ የብዙ ዓመታት አሳያችኋለሁ። ዛሬ 6 ዓመት አስከበርኩ ፋይት ማድረግ ብዬ ቴክስት አድርገው ሴዶ አፈበስኩ ሲመጣ ዋንታ አረጋለሁ፣ እግርህን ሰብረዋለሁ፣ እጅህን ሰብረዋለሁ። መቼም አንድ አትሆንም መቼም ሴዶ ከዚህ በኋላ ፋይት ሲያደርግ ቲክቶክ ቪዲዮ አይሰራም። ሙሉ ሴዶ የሚለውን በቀሉ ይሄ የሶስት ለብዙ ዓመታት በጣም ስሪት ናን የተደረገ የግድያ ፕላን ነው። ሴዶ ማርሻል አርት እስቲ ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው። እስቲ ሴዶ አንዴ ጨርስና ከዛ ጆን ጨርስ፣ ከዛ ሴዶ መልስ የምትካለት ሄዳለህ። ሴዶ ውስጥ ንገረው በእኔ ምክንያት እዚህ ከደረስ አታስብ። በእኔ ምክንያት ሴዶ እዚህ ውስጥ ማለት ነው ለእኔ ቻሌንጅ ያላቀረበልኝ የለም። ገብታችኋል አይደል? ኦፍኮርስ አቅርቦልኛል፣ አንተም አቅርበልኛል። ምን ማለት ነው ይሄ? በቃ ልኪዱ ማለት ሴዶ ማለት እስቲ ጆኒ አሁን ላለው ቃል ምንድነው መልስ? ግን ቃል ገባላችኋል። ሴዶ ስሙ ይጠፋል። አንድ በኋላ ሴዶ ፋይት አያደርግም። ምን ያህል እንደሚፈራኝ ታውቃላችሁ? ምን ያህል በራው ከውጭ ሀገር ለኔ ለመዘጋጀት ለኔ የሚያዘጋጀው ሰው የለም። ሴዶን አንዴ ታይላንድ ሄዳል፣ አንዴ ዱባይ ሄዳል። ውጤቱ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋት አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው የሚገዛው። ለዚህ ምን ምላሽ አለ? ሴዶ ታውቁ የሚፈልግባቸው ነገሮች እና የሚታወቅባቸው ነገሮች ይለያያሉ። Have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን የሳድግ እንደ ሴዶ ምን አይነት ዲስአፖይንትመንት ነው የሚሰማው? አዎ
አብሮት ይስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ ነበር። እኔ ከ3 ዓመት በላይ አንተ ተጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆነር ነው ሴዶ አካል ጉዳተኛ አርጌ ከኬዝ ካላስወጣው እኔ ማርሻል አርት ታደርጋለሁ። ቴንክ ዩ ጆኒ ሴዶ ዳይፐሯም ጭነት አለ ያስጨንቃታል። ሲያቃጥላት መለፍለፍ ሌላ ምንም የለም። ዳይፐር ነው የሚያስለፈልፍ አይኖይ አውቀዋለሁ። እና እኔ ማርሻል አርቲስት ቁበል እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ በቂ ነው ለአንተ። ግን አመ ቲክቶከር ምንም ማድረግ ይችላል። ምንም በቃ ህዝቡ ማያዝ ይችላል። ባይ ኤኒ ሚንስ ይሄ ማለት ነው አይዲዮሎጂያችን ከማንም የተሻለ ነው ማለት ነው። ሁሉም አጫጭቸዋል። ጠፋው እያጫጭቻል ተሰምራ ነው እያጫጭቻል እናት ትቆጣኛለች ብላ ሱት ነው በእኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው። ኖት ኦንሊ በቃ ሁሉ እድሉን እዚህ ነው በእኔ ምክንያት ማለት እኔ እንድብል ወላሂ ማንም ይሄን ፋይዳ የለሱ ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናልና ካራክተር ምን ያህል ቴክ እንደሆነ ሃይማኖት የጠንካራ ነው ይላል፣ ግን የመጠጥ ማስታወቂያ ያሰራል። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍቻለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖር ወንድ ልጅ አሻፍሮኛል ብለህ ፖስት አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አዋራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ መሳለን እኮ እኛም መሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ፐርፌክት እኔ ከምሰራው ወንጀል በላይ የሚችለው ዋናው አላህ ነው። ወንጀል ሰርቻለሁ ማለት ነው። አላህ ግን ይምረኛል። እኔ ጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለእሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደለም። ኢስላም ኢዝ ፐርፌክት ስለምታወራው ነገር ማለት ይሄ ነው። ከዚህ በኋላ አሮጌ ምንም አይነት ነገር መነጋገር ያለው አይመስለኝም። ለብዙ ሰዓት ለብዙ ጊዜ ሁላችሁ የሚጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይህን ነገር ታሪክ ያመጣ ሴዶ አይራመድም። ደግሞ በጣም ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖረውም። እጅን በቀሉ አንቺ ዳይፐርሽ የምታስመስሎሽ ነው እንዴ? የእኔ ነገር አካል ጉዳት ማለት አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሚኒስትር ማርሻል አርት ምን እንደሆነ አሳያቸዋለሁ። ምን ማለት እንደሆነ አልገባም። እኔ ለዛ ነው ከዚህ በፊት አልቀበልም። የመጀመሪያው ባይት እኮ ለእኔ ነው የመጣው። ለእኔ እኮ ነው የመጣው ሚኒስትር ማርሻል አርት። አሁን እኮ የሚያመጥነኝ ግን እኔ መንገዶችን አሳይቻለሁ። ሀውቱ ሚኒስትር ማርሻል አርት ብትሆኑ እንዴት ፕሮፌሽናል ስልጠናዎች ከሀገር ጎን ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ጎን ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች ነው። እዛ ጋር ትጨፍራላችሁ።
ጨርሰናል። ጥያቄዎች ካሏችሁ እሺ፣ ይዙ ማይክ አዘጋጅልኝ። እኔ እነግርሃለሁ። ይዙ የታለች? በጣም የምፈልገውን ነገር እያደረጋችሁ ነው ማለት እናመሰግናለን። አንቺ ጥያቄ ለሴዶ አንዴ ዝም በሏ እባካችሁ። ለሴዶ ነው። የመጀመሪያው ጥያቄ ማሳብ ሊሆን ይችላል። እኔ ባልኖር ኖሮ ይህ ነገር ሀፕን ያደርግም ብላል። ይህ ለሌሎች ፋይታው ስቴት ስለሆነ ይታረም። ሁለተኛው ፕሮፌሽናል ጥያቄ ነበር። ወደ ጥልቆ ሄደህ ታውቃለህ? ወደ ጥልቆ ሄደህ ተላፍተህ ታውቃለህ? ሰው ወደ ጥልቁ እያወራ ስለሆነ እየሰማሁ ነው። ስለዚህ ወደ ጥልቁ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው ጆ ይህ መልዕክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። ይሻላል። እሺ ጥያቄ ስጥልኝ ያለ በመጀመሪያ ደስ ያመሰግናለሁ። ይህ ምርጥና ወጣቱ የሚኮራበት ፕሮግራም ስላዘጋጃችሁ እናመሰግናለን። ጥያቄ ለጆኒ ነው። ዛሬ በዶሮ እንቁላል ነው ወይስ በሰጎን ነው? እና አዘጋጅ ወደ ይበላዋል። እንቁላል አይክፉ አይደለም ጁስ እበላዋለሁ እና የመጣ እንቁላል እበላዋለሁ። እንዳታባክን ሴዶ ላይ ምግብ ዌስት ማድረግ አልፈልግም። ምግብ ምንም አይነት አይደለም። ምግብ ወንበር ራሱ ወርወርበት ይኖር ይመስለኛል። ስለዚህ ሴዶ ላይ ምንም አይነት ነገር ዌስት አናደርግም። እንዳያሳስብሽ ብሎ ከተዘጋይ ግን በቀሉ ሰብሯል። እንዳያሳስብሽ we don't care ጥያቄ ለጆኒ በስራው መጀመሪያው ራውንድ አልተመለሰ ከፋይቱ ብዙዎቻችን ፋይቱ በስንተኛው ራውንድ የራውንዱ ርዝመት ነው። ብዙዎቻችን ግን ፎከስ ልታረጉ የሚፈልጉት ብዙ ታለማለ የሚፈጠረው ዳሜጅ ነው። ኧረ የዶሮ እርባታን እያሰብኩበት ስታወራ የዶሮ እርባታን እያሰብኩበት ስታወራ የዶሮ እርባታን እያሰብኩበት ይሰበራል። እያሰብኩበት እኔ ደግሞ ቃል ንግባለን። አንተ ውስጥ ያለው ማለት ነው። ውስጥ ያለው ገለባ አውጥቼ ለዶሮዎቹ ነው የምቀልባቸው። ይህንን አስብ። ወደ ጥያቄ እንሂድ። እሺ ይዞ ቀጣይ ለሱ ትሰጥልኛለህ። ከዛ ኮፍያ ላደረገው ለሶስቱ ትሰጥልኝና እንላለን። ይኸው እሱ አለ እዚህ ያለ አንድ ኮፍያ ያደረገው ልጅ አለ። እሺ ዮኒ አለ። ከዛ መጨረሻ በመጀመሪያ ደረጃ እድል ተሰጥቶኝ So I got a question for both of you. እና ያው ጆኒ ፎሎ አፕ መልሶኛል። ጆኒ አንዴ በኢንተርቪው መንገድ ላይ ያው ኢንተርቪው ስትሬንጀርስ እየጠየቅን ማን ነው ጆኒ ነው ወይስ ሴዶ ነው የሚያሸንፈው ምናምን ብለን የብዙ ሰዎች ቀልብ ስበናል እና ያው በነፃ ማስታወቂያ ሰርተናል ነው አባቴ እና like question is for both of you like I just want to know የሁለታችሁ ኪሎ ማወቅ ፈልጋለሁ። I know ይሄ ጥያቄ ትንሽ ሊሆን ይችላል። I know ግን በኪሎአችሁ መመዘን ፈልጋለሁና ለሴቶና እኔ በጣም አከብራለሁ፣ ለጆኒ በጣም አከብራለሁ። ኪሎአችሁ ንገሩና እንቁላል ህይወት እንዳለና ማኮስ እሺ ዮኒ እሺ ችግር የለም ዮኒ ልጅ ነው እየቀዳ ነው ወይስ ጥያቄ? እሺ ዮኒ እሺ በመጀመሪያ በጣም ነው የምኮራባችሁ። በጣም ኤክሳይትድ ነን ለማየት። በጣም ደስ የሚል ነገር ነው፣ ያልተለመደ ያልታየ ነገር ነውና በጣም ደስተኛ እና ሁላችሁም እዚህ ጋር ፋይተሮች እደባደባለሁ ብሎ ሪንግ ውስጥ መግባት ማሰብ ሌላ ነገር ይጠይቃል እና ሁላችሁም በጣም የወንድ ሜንታሊቲ ያላችሁ ሴቶቹም እንደዛ ናችሁና በጣም የምኮራባችሁ፣ በጣም የማከብራችሁ። ወይ ከቲክቶከር እንደዚህ ወጥቶ ሊጋጠም ያለ አለ ብዬ አላስብም። የመጀመሪያው ነው ሆናለሁ ብዬ አስባለሁ። ግን እሱ የሆነው ጆኒ
እፈልጋለሁ። ስታሸንፉ ፈቃደኛ ሆናችሁ እንድታስተምሩ እፈልጋለሁ። ሴዶ ካሸነፍ አንተ ጋር መጥቼ እማራለሁ። ጆ ካሸነፈ ደግሞ ጆ ጋር ይዤ እማራለሁ። እሱ ብቻ ፍቃድ እፈልጋለሁ። ቴንክ ዩ ማች። እሺ ይዙ ማይክ መጨረሻ ማይክ ዛሬ ሴዶና ጆኒ አይን ለአይን ፍጥጫ ሊያረጉ ነው። ዛሬ አድዋ ሙዚየም ላይ ፕሬስ ኮንፈረንስ እና ፌስ ኦፍ አለ። የፌስ ኦፍ እና ፕሬስ ኮንፈረንስ የማይገባችሁ ሰዎች ፋይተሮች የእርስ በርስ ጭንቅላት ውስጥ በመግባት ራስ መተማመንና ፍርሃትን የጭንቅላት ላይ ለመጫር የሚሞክሩበት ቀን ነው። ሴዶና ጆኒ አይን ለአይን ፌስ ኦፍ ያረጋሉ ማለት ነው። ትራሽ ቶክም ያረጋሉ። አድዋ ሙዚየም ያለ ነው። ምን አይነት ፕሮግራም እየጠበቃችሁ እንዳለ አሁን ማሳያችሁ ይሆናል ማለት ነው። ፈትሽ ያዝ ጆኒ ኪንግ ኢዝ ሂር አበሻ ኪንግ ኢዝ ሂር አንቀርም ስትል ሰተልኩን ሳናሲሰው
ይበዛል ነው ዛሬ ተጣውና ሰግናለን ስላረፈ አለው አለው ልጅነ አምናለሁ ልጅነ ልጅነና
አበራ